ሰላም እንዴት ናችሁ? ዌልካም ቱ ጌት ኤፌክስ ቪአይፒ ፉል ሜንቶርሺፕ። ዛሬ የምናየው ስለ ፌር ቫሊዩ ጋፕ ወይም ደግሞ ኢምባላንስ ይሆናል የምናየው። እዚህ ቻርቱ ላይ እንደምታዩት በካንድሎች መካከል የሚፈጠረው ጋፕ ፌር ቫሊዩ ጋፕ ወይም ደግሞ ኢምባላንስ እንለዋለን ማለት ነው። እንደምታዩት አሁን በአፕትሬንድ አሳያችኋለሁ። ይሄ አፕትሬንድ ነው። ይሄን ካንድሎች እና እቺ ከአንደኛው ካንድል ቀጥሎ ሁቺ ሁለተኛው ካንድል አለች። ሁለተኛዋ ካንድል ቀጥሎ ያለው ሶስተኛው ካንድል ይሄኛው ሚቲጌት አድርጎታል ወይም ደግሞ ቫሊዩ ማን ነው ፌር ቫሊዩ ጋፕ ወይም ኢምባላንስ ፈጥሯል ወይ ማርኬቱ ላይ ብለን የምናየው ነው። በብዛት እንደ ምሳሌ ኒውስ ሲወጣ ካያችሁ ረጅም ካንድል ነው የሚወጣው። ከዛ በኋላ ፊል ያልተደረገ ኢምባላንስን ነው ጥሎልን የሚሄደው። ማርኬት ደግሞ ምንጊዜም ፊል ያልተደረጉ ኢምባላንሶችን ወይም ደግሞ ፌር ቫሊዩ ጋፖችን ፊል ለማድረግ መምጣቱ አይቀርም። አሁን ይሄ ማርኬቱ አፕትሬንድ ነው። ይሄ ማርኬቱ አፕትሬንድ ነው ወጥቷል። ማርኬቱ ይሄ ፊል ያልተደረገውን ኢምባላንስ መጥቶ ሚቲጌት አድርጎልን ይወጣል ማለት ነው። በዚህ ሰዓት እዚህ ጋር ባይ መግባት እንችላለን። እዚች ፖይንት ጋር ባይ መግባት እንችላለን። ሚቲጌት ተደረገ ቢባል ግን ምን አይነት ሙቭ ነው የሚኖረው ወይም ደግሞ ኢምባላንስ የለም ካላችሁ ምን አይነት ነው ሙቭ የሚኖረው የሚለውን ለማሳየት እቺን ሻዶዋን ሞልቼ ላሳያችሁና እንደዚህ ሙቭ ቢኖረን አሁን እንደዚህ ሙቭ ቢኖረን ኖሮ ማርኬቱ ኢምባላንስ አይደለም። እንዳያችሁት ፊል ተደርጓል። የቱ ጋ ነው? ከዚች የመጀመሪያዋ ካንድል እና ከዚች ከሶስተኛዋ ካንድል መካከል ምንም አይነት ፊል የተተወ ባላንስድ ያልሆነ ቦታ የለም። ሁለቱም ባላንሱ ፊል ተደርጓል። ይህን መስመር አድርጌ ላሳያችሁ። ሁለቱም ባላንሱ እንደምትታያችሁ ፊል ተደርጓል። በእንደዚህ ጊዜ ማርኬቱ ፌር ቫሊዩ ጋፕ ወይም ደግሞ ኢምባላንስ ፈጥሮ አልፏል የሚለውን ፖይንት የለም ማለት ነው። ይሄ ማርኬቱ ስትሬት ላይ ሄደው ወይም ደግሞ ኢምባላንስም ፌር ቫሊዩ ጋፕም የለውም። ፊል የተደረገ ማርኬት ስትራክቸር ነው። ሴም ቲንግ በዚህኛውም ሳይድ ስንሄድ በዳውን ትሬንዱም ሳይድ ስንሄድ ማርኬት እንደምታዩት ቺኛዋ ካንድል እና በዚህኛዋ ካንድል መካከል ፊል ያልተደረገ ኢምባላንስ ቦታ አለ ማለት ነው። ስለዚህ ማርኬት ምን ያደርጋል ብያችኋለሁ። ከወረደ በኋላ ዜናም ይሁን የፈጠረው ሁሌ ዜና አይደለም። አሁን ላይቭ ቻርት ላይ ወስጄ ያሳያችኋለሁ። ይፈጠራል ኢምባላንስ ወይም ደግሞ ፌር ቫሊዩ ጋፕ ፊል ለመደረግ ማርኬቱ እሱን ይሄዳል። ኦርደር ብሎክ ቫሊድ ነው አይደለም የምንለውም በዚህ እንለይበታለን በኢምባላንስ። እሱን ፊውቸር ላይ እናያለን በሌላ ኮርሶች። አሁን ማርኬት ሄድና እዚህ ጋር ተመልሶ ይመጣና እቺን ኢምባላንስ ፊል አድርጎ ይቀጥላል ማለት ነው ሙቭን። ይሄን ላሳያችሁ፣ እንደዛኛው በምሳሌ ላሳያችሁ። ማርኬቱ ምናልባት እቺኛዋ ካንድል ወታ እንደዚህ ፊል አድርጎ ቢሆን ኖሮ ምንም አይነት ፊል ያልተደረገ ኢምባላንስ ቦታ የለንም። እንደምታዩት ይሄ ምንም አይነት ፊል ያልተደረገ ኢምባላንስ ቦታ ስለሌለን ይሄ ማርኬት ኢምባላንስ ወይም ደግሞ ፌር ቫሊዩ ጋፕ አለው አንልም። ምንድነው የሚሆነው? ይሄ ፊል የተደረገ ወይም ደግሞ ሚቲጌት የተደረገ ማርኬት ስትራክቸር ነው። ይሄን ላይቭ ቻርት ላይ ሄጄ ላሳያችሁ። አሁን ማርኬት እንደምታዩት የማሳያችሁ እቺኛዋን አረንጓዴዋን ካንድል እና በቃ ወደ ላይ እየወጡ ያሉትን እነዚህን ሶስቱን ካንድሎች አሳያችኋለሁ። ምን ብያችኋለሁ? ፌር ቫሊዩ ጋፕ። አሁን እናንተ ይሄ ፌር ቫሊዩ ጋፕ ነው፣ ይቅርታ በዚህኛው አይደለም፣ ይሄ ፌር ቫሊዩ ጋፕ ነው ልትሉኝ ትችላላችሁ። ይሄ ፌር ቫሊዩ ጋፕ አይደለም። ምክንያቱም የቱ ጋ ነው እንትናችን ያለው? የቱ ጋ ነው የአረንጓዴው የመጀመሪያው ካንድል ሻዶ ያለው? እላይ ነው። የዚህኛው ካንድል ደግሞ እዚህ ጋር ነው። እንደምታዩት ሚቲጌት ተደርጓል። ምንም የፈጠረው ፌር ቫሊዩ ጋፕ ወይም ደግሞ ኢምባላንስ ቦታ የለም ማለት ነው። ስለዚህ ማርኬት ወደ ታች ተመልሶ ይሄን ፊል ያደርጋል ብለን አንጠብቅም። ምክንያቱም ኦልሬዲ ፊል ተደርጓል። ፊል ለማድረግ የሚመጣበት ሁኔታ የለም። በዚህኛው ጋር ደግሞ ላሳያችሁ ፊል ያልተደረገ ወይም ደግሞ ቫሊድ ኢምባላንስ የምንለው ማለት ነው። እችኛውን ካንድል አረንጓዴን ያያችኋት፣ ቀጣይ ረጅም አረንጓዴ ካንድል አለን። ከሱ ቀጥሎ ደግሞ ጥቁሩ ካንድል አለን። ይሄኛው ጥቁሩ ካንድል ማለት ነው። ማርኬት ምን አረገ? እቺን ኢምባላንስ ፈጠረ። እቺኛዋን ኢምባላንስ ፈጠረ ማለት ነው። ከዛ ማርኬት ምን አረገ? ተመልሶ ወረደ። እቺን ኢምባላንስ ከፈጠረ በኋላ ማርኬት ወረደና ፊል አረገው እንዳለ የተፈጠረውን ኢምባላንስ።
ይሄ ካንድሉ ሻዶ እንዳይመስላችሁ ወረደና የተፈጠረውን ይሄን ኢምባላንስ ቦታዎች ይሄን ኢምባላንስ ቦታ ፊል አደረገ ማለት ነው። ስለዚህ በዚህ ወቅት ማርኬቱ ፊል ስለተደረገ ይሄ ኦልሬዲ ፊል የተደረገ ማርኬት ስትራክቸር ነው፣ ወይም ደግሞ ኢምባላንስም ፌር ቫልዩ ጋፕም የለውም እንላለን። ግን ማርኬት ይሄን የፈጠረውን ጥቁር ይሄ ከዚህ በኋላ ያለውን ተዉትና የፈጠረውን ይሄን እንዳለ ይሄን የወረደው ሙቭ ተዉትና ባይኖር ብላችሁ ብታስቡ ማርኬት ቺን ኢምባላንስ ፊል ለማድረግ ይወርዳል ብለን እንጠብቃለን። የዛኔ እንደየ ሁኔታው አሁን እዚህ ጋር እኔ ትሪ ላረግ የምችልበት ሁኔታ ቢኖር ማርኬቱ የዚህን የሀየር ሀዩን ሊኩዊዲቲ ቴክ ካረገ በኋላ ሴል መግባት እችላለሁ። አንደኛ ሌላ ሴል እንድገባ የሚያደርገኝ ምክንያት እንደነገርኳችሁ ይሄ ኢምባላንስ ስላለ ፊል ለመደረግ ይመጣል ማርኬት ብዬ ስላሰብኩ ሴል እገባዋለሁ። ቴክ ፕሮፊቴን እዚህ ጋር አረጋለሁ። ማርኬት ወጥቶ ቴክ ፕሮፊቴን ይነካልኛል ማለት ነው። የዛሬው ርዕሳችን በጣም ኢዚና ሲምፕል እንትን ነው ያሳዩዋችሁ። ፌር ቫልዩ ጋፕ ወይም ደግሞ ኢምባላንስ የሚለውን በጣም ኢዚና ሲምፕል ነው። አንድ ምሳሌ እዚህ ጋር አሪፍ ምሳሌ ስላየው ሊጨምርላችሁ። ባይ ዘ ዌይ ዳውን ትሬንድም ሆነ አፕ ትሬንድ ለውጥ የለውም። ሴም ቲንግ ነው የምታረጉት። ማርኬታው ምን ሰራ? እዚህ ጋር እንደምትመለከቱት እዚህ ጋር እቺ አረንጓዴዋ ካንድል አለች። ማርኬት ወጣ። ሶስተኛው ካንድል አለች። በሶስተኛውና በአንደኛው ካንድል መካከል ምን አለ? ፊል ያልተደረገ ይሄ ኢምባላንስ አለ። እቺኛው ኢምባላንስ ማለት ነው። እቺ ኢምባላንስ አለች፣ ፊል አልተደረገችም። እቺ ኔክስት ምንድን ነው ኤክስፔክት የምናደርገው? ማርኬት ወጥቶ ተመልሶ መጥቶ ይህን ኢምባላንስ ፊል ያደርጋል ብለን ነው። ይኸው እንደምታዩት ማርኬት ወጥቷል። ማርኬት ወደ ላይ ወጥቶ ነበር፣ ተመልሶ መጣ። ግን ተመልሶ መጣና ምን አረገ? ይህን ኢምባላንስ ፊል አረገው። ይህን ያሰመርኩላችሁን ወደ ጎን እናርገውና ማርኬቱ ፊል ተደረገ አልተደረገ የሚለውን ይኸው እንደምታዩት ወጣና ማርኬት ተመልሶ መጥቶ ይህን ኢምባላንስ ፊል አረገው። ከዛ በኋላ ምን እንደነገርኳችሁ ኢንትሪ ማድረግም እንችላለን ብያችኋለሁ። ይህን ታፕ አረገልንና ማርኬት ወጣ ማለት ነው። ቴክ ፕሮፊታችንን ይሄኛውን ሀየር ብናረገው ሁሉ ማርኬት ቴክ ፕሮፊታችንን ይነካልናል። ስለዚህ ኢምባላንስ እና ወይም ደግሞ ፌር ቫልዩ ጋፕ ያው ሴም እንትን ናቸው፣ ስም ልዩነት ነውና እንደምታዩት በጣም ኢዚ እና ለመረዳት ጀስት በአንድ እይታ ቻርታችሁ ላይ ልትረዱት የምትችሉት ነገር ነው። ሴም ነገር ነው ያለው። በዳውን ትሬንድ አንድ ላሳያችሁና እዚህ ጋር አሪፍ ቻርት ምሳሌ ስላየው ማርኬት እንደምታዩት አረንጓዴ ካንድል አለች እና ጥቁሩ ካንድል መውረድ ቀጠለ። ይሄኛውም እንደዛው በመካከል በአረንጓዴውና በዚህኛው ጥቁር መካከል ፊል ያልተደረገ ኢምባላንስ አለ። ስንቀጥልም በዚች በጥቁሯና በዚህኛውም ካንድል ፊል ያልተደረገ ኢምባላንስ አለ። ስለዚህ ኤክስፔክት የምናደርገው ምንድነው? ማርኬት ይወርድና ተመልሶ መጥቶ እቺን ፊል ያልተደረጉ እቺን ሁለቱን ማለት ነው ፊል አድርጎ ይወርዳል። ሲቀጥል ኦርደር ብሎክ ይኖረናል። ሴል ለመግባት ቀጥታ ሴል እንገባለን፣ እናተርፋለን ማለት ነው። ይሄን ላሳያችሁ። ፊል ኢምባላንስ የምንለው እቺ አንደኛው ኢምባላንሳችን ናት። ማየት ያለባችሁ ይሄ ፊል ያደረገውን እዚህ ጋር የመጣውን ሳይሆን እቺኛዋን ነው። እቺ ፊል ያልተደረገች አንደኛዋ ኢምባላንሳችን ናት። ሌላኛዋ ደግሞ ምንድነው? የትኛው ነው? ይሄኛው ነው ፊል ያልተደረገው። ስለዚህ ማርኬት ይወጣል ብለን እንጠብቀዋለን፣ ወይም ደግሞ የሆነ እንደ ኮንፈርሜሽን ይኖረናል ማለት ነው። እንደምታዩት ማርኬት ወረደና ተመልሶ መጥቶ ሁለቱንም ኢምባላንሶቹን ፊል ካረገ በኋላ ቀጥታ ነው የወረደው። ሙቭውንም እንደምታዩት ቀጥታ ነው የወረደው። ቲፒያችን እዚህ ጋር ብናረግ ማርኬት ቴክ ፕሮፊታችንን ይነካልናል ቀጥታ ማለት ነው። ኦርደር ብሎክ ተጠቅመን ሴል እዚህ ጋር ብንገባ ቀጥታ ቴክ ፕሮፊታችንን ይነካልናል። ማርኬት ምን አረገ ግን? ተመልሶ መጥቶ ፊል ያልተደረገ ኢምባላንሶችን ፊል አረገ። ማርኬት እንደዚህ ነው ሳይክሉ። ፊል ያልተደረጉ ኢምባላንሶችን ፊል ያረጋል ማለት ነው። ስለዚህ ዛሬው ኮንሰፕታችን ይህን ይመስላል። አይ ሆፕ ቀላል እንደሆነ አምሹር እና በደንብ እንደተረዳችሁት። በደንብ ፕራክቲስ አድርጉት። ቻርታችሁ ላይ ባክ ቴስት አድርጉት።